እንግዲህ በዚች ልጅ እውነት ሁላችንም አዝነናል። ሁሉ ጊዜ ነው ማለት የሚቻለውና እኔ በጣም መሳዘነኝ ነገር ልጅቷ ጋር በጣም እርጋታዋ ያለው ሁኔታ መሸወዷ ገብቷቸዋል። አንዳንዴ መሸወድ ነው የሚያመው፣ በጣም የሚያመው መሸወድ ነው። መውለድ ምናምን ችግር የለውም፣ የሰው ልጅ እንደምንም ብሎ ያሳድገዋል። ግን መሸወድ በእንደዚህ አስመስሎ መሸወድ በጣም ነው የሚያመው። አሁን እሱ ማለት ነው እንግዲህ እቺ ልጅ እንደምንም ብላ እንዳለችው ልጇን ታሳድግ ትችላለች። ቤተሰብ የለኝም ብሎ ሸውዷል። እንደገና ደግሞ ከቤተሰቦቹ ጋር ከእህት ከወንድሞቹ ጋር እንደተጣላ ያው በንብረት ውጭ ሀገር ባፈራው ነገሮች እንግዲህ እዚህ ጋር ሽጠውበት ምናምን በዛ ኬዝ አድርጎ ሽምግልና እንዳጠይቀው ትዳር እንዳጠይቀው ምናምን ከቨር አድርጎ ግን በዛ ህመም ውስጥ ስለሆነ ብቻ መጠገኛ ፈልጎ ውለጅልኝ ብሏት እሷም የዋህ ምስኪን እሺ ብላ አምናው መውለዷ በሱ መሸወዷ ምንም ማለት አይደለም። እሷ እንደውም ብዙ ነገር ተብለን መሆን አለበት፣ ብዙ ነገር መናገር አለብን መሆን አለበት ስታስቡት። እና እውነት ወደፊት ጥሩ ህይወት ይኖርሻል። እግዚአብሔር ደግሞ ጥሩ ባል ጥሩ ትዳር ይሰጥሻል። ይሄ ሰው ካሁን ቢመጣም ሊሆንሽ ይችላል ብዬ አላስብም። እንደው ምክንያቶች ፈጥሮ ምናምን ሌላም ህይወት ይኖረዋል። በቃ ይሄ እዚህም እዛም አንቺ ማረፊያው ነበርሽ። እንግዲህ ያው ሴት ልጅ ወንድ ልጅ አልነበረውም። ወንድ ልጅ እንድትወልጂ ያደረገ የሚፈልገው እንድትወልጂ ነው። በቃ ያንን እንኳን አድርጎ በስሙ ልጁ ተጠርቶ ልጁን ተንከባክቦ ቢሆን ችግር የለውም እኮ። ልም እያላችሁ ትጠፉና ልጁ አድርጎ ትልቅ ደረጃ ሲደርስ አባት ነኝ ብላችሁ የምትመጡት ነገር። ሴት ልጅ በቃ ልጅ ትፈልጋለች ጊዜሽ ይሄዳል ተብሎ ልክ እንደተጻፈባት እናንተ አስወልዳችሁና እንትን ብላችሁ የምትጠፉት ነገር። ይሄ ሁሉ ምን አገባችሁ? ሴት ልጅ መጠቀሚያችሁ እንደምታደርጓት ነገር። እንደው አንተ የምታደርገው ነገር እህት የለህም? እህት የላችሁም ወይ ስትባሉ ስለ እህት አታንሽብኝ ትላላችሁ። እናት የላችሁም ወይ ስትባሉ እናቴን አታንሽብኝ ባንቺ አፍ አትጠራም ትላላችሁ። እንደው እኮ ጉዳችሁ እኮ ብዙ እኮ ነው። እናንተ እኮ ጉድ እኮ አያልቅም። ወንዶች እንደው ፈጣሪያችሁን እንኳን አትፈሩ? ዛሬ ተኝተ ነገ እንደምትነሳ ታውቃለህ? ዛሬ በውሃ ትንታ እንደምትሞት አታውቅም? እንጀራ እየበላ ካንቆህ እንደምትሞት አታውቅም? መንገድ ላይ ስትሄድ በመኪና አደጋ እንደምትሞት አታውቅም? ይሄ ነገር አጋጥመኛ ብለህ አስብ አታውቅም? ምን ሰርተህ ለፈጣሪ ይሄን ሰርቻለሁ ብለን እንኳን የምትቀርበው? በድንገተኛ እንኳን ህይወት ቢያልፍ ዛሬ ላይ አሰቃይተህ ሴትን ልጅን ያንተን ልጅ ታቀፋ ኖራ ምን ብላ ስንት መከራውን ያጌችን ሴት አሰቃይተህ የሆነ ህይወት ቢያልፍ ምንድነው? ምን ሰርተህ ነው? ካልበደለች ካላስከፋች ምንም ነገር ካላደረገች እንደው ይሄን ሁሉ በለዋ ላይ ጌምህን ተጫውተ መሄድክ እንትን አይልም? አይቆጭህም? ተኝተህ ትነሳለህ? ላንተ ብላ ኤርፖርት ድረስ ሄዳ ገብቷል። ኤርፖርት ድረስ ሄዳ የኤርፖርት ምግብ አልበላም ምናምን ብለሃት ሰርታ ለፍታ እዛ ድረስ ሄዳ ትሆኑኛላችሁ ተብሎ እኔ የሚያነደኝ ትሆናላችሁ ተብሎ እንደውም እናንተ እንደ ወንድ ተቆጥራችሁ ትሆናላችሁ ተብሎ ሴት ልጅ እየተንከባከበች ስትንከባከበም እናቴ ነሽ ወይ ትላለህ? እንደ እናቴ ነው እናቴ ነሽ ወይ አንቺ እንደ እናት ነው የምትታይኝ ትላለህ። ሲያሰኝህም ችላ ስትባሉ መከራችሁ ነው። ሲደወላችሁ ማታነሱት ነገር የሆነ ጊዜ ደስ ሲላችሁ ትደውሉና እንዲ ምን አትደውይም ወይ አታነሽም የምትሉት ነገር። እኛ ከስንቱ እንሆንላችሁ? አልበዛም ወይ? እኔ አንዳንዴ አልበዛም ወይ የእናንተ ሁኔታ? እኔ ግርም ነው የሚለኝ። ምን እንደምትፈልጉ ራሱ ለራሳችሁ የምታውቁ አይመስለኝም። ሴት ልጅ እኮ ብትበድልህም በበደልህ መልስ እኮ አይልህም እኮ ፈጣሪ አይደል እንዴ? እሷ አምና ከራሷነቷን ከሰጠች አንተ ጋር ምንድነው የሚጎለው? ለምንድን ባህሪያችሁ ማታስተካክሉት? እዚህም እዛም የሚያምራችሁ ለምንድን ነው? አብሶ እነዚህ ዲያስፖራዎች ማለት ነው። ዲያስፖራ የምትባሉት ምንድነው የምትፈልጉት? ምንድነው የሚያምራችሁ? ምንድነው
የሴትን ህይወትና የሴትን እንባ ማስለቀስ ማሳዘን ሜዳ ላይ ወጣ ወይ ደግሞ የሆነ ነገር ሆና ማየት ምንድነው ክፋሃችሁ? እኔ እኮ አይገባኝም አንዳንድ ጊዜ ምንድነው ክፋሃችሁ? ምንድነው የምትፈልጉት? ሰው መስላችሁ ወጣችሁ እባብ የምትሆኑት ነገር ተሽሎክሎከህ እንደምንም መተክ ተሽሎክሎከህ እንደምንም አግኝተሃት 24 ሰዓት ስልክ ስትቀጠቅጥ የሆነ እሱንም 15 ቀን ነው የሚቆይባችሁ። በቃ በእጅ በፈረስ ገብተክ ከዛ በኋላ ሲደወልላችሁ እንኳን አንስታችሁ እንዲ ነው እንደ ሰውኛ እኮ አይደላችሁም ወንዶች እኮ ኢትዮጵያ ወንዶች እኮ ሰውኛ አይደላችሁም እኮ እናንተ ሁማኒቲ ይጎላችኋል። ይሄ ፈርስት ሁማኒቲ የሚለው ነገር እናንተ ጋር አለ ብዬ አላስብም። በጣም የሚያሳዝን ነገር አለና እኔ እንጃ እኔ በጣም ነው የሚሰማኝ። ብዙ ጊዜ ሚዲያ ላይ ማየው እና የውሃ ሚዲያ ላይ የሚለቀቀው በየሚዲያው ላይ የሚለቀቀው ነገር በጣም የውሃ ሚዲያ ላይ በጣም ብዙ ጊዜ የምንሰማው ነገር በጣም የምንፈራው ነገር ነው የምናየው። ነገ ምን ይገጥመኛል አንድ ታሪክ በመናየበት ሰዓት ነገም ህይወቴ እንደዚህ ሆነ እንደ ብለን እንድንፈራ የሚያደርገን ነገር ነው። በቃ የምናያችሁ ነገር ሁላችሁም በአንድ እጅ ተሰራችሁ ወንዶች ናችሁ። በቃ ምን እንደሚሰማችሁ አላውቅም እንዴ ሁላችሁም በአንድ ትሰራላችሁ። ከአንድ እናት ነው እንደምትወጡት። እንደው የተሻለ ሰው እንኳን ሰባዊነት እንትን ያለው ሰው እንኳን ይጠፋል። ሲያሰኛችሁ የፈለጋችሁት አድርጋችሁ ህይወቷን ነጥቃችሁ እናያለን። ሲያሰኛችሁ አስወልዳችሁ እንደፈለጋችሁ ሆናችሁ ተጫውታችሁ ስልካችሁን አጥፋፍታችሁ ህልም የምትሉት ነገር አለ። ታሪክ እናንተ ጋር ማን ነው የሚኖረው? ሰይጣን ካልሆነ በስተቀር ሰይጣን ራሱን ንቋቸዋል እኮ በዚህ ሰዓት እኮ እንዴ እውነት አሁን እቺ ልጅ ምን አደረገች? እንግዲህ ይሄ ሁሉ ካልካት በኋላ ላንተ ከማዘን ውጪ እንደገና መተክ ከ8 ወር በኋላ መተክ ቤቷ የተከራየችበት ቤት መተክ ላንተ ልጇን እያስለቀሰች ይሄን ሁሉ መከራና ይደሰታል ብላኛ እኮ ችግራችን ይሄ ነው እኮ ነው። እንዳይከፋው እንዳይደብረው እንደዚህ እንዳይሆን ብለን የምንጎዘጎዝላችሁ ነገር ለእናንተ ጠቀሜታ አይደለም። እንዲነች እንኳን ውጭ ሀገር ስትኖር እኮ ልጅን ታቅፈ ባንድ እጅህ እኮ ቤት አጽራለክ ምግብ ትሰራለክ ገባህ? አዲስ አበባ ላይ ሲሆን ስትመጡ ግን ያ ነገር ታች ዝቅ ያላችሁ ይመስላችኋል። ከአዲስ አበባ ወጣችሁ ስትሰሩ እኮ መስሩትን እናቃለን እኮ አይደል እንዴ? ኮንስትራክሽን ስትሰራ የመንገድ መጥረግ ስትጠርግ ምናምን እዛ ስትሰራ ችግር የለውም። አዲስ አበባ ላይ ንቀትን ታሳየናለህ መተህ ያም ችግር የለውም። ለፍታችሁ ያመጣችሁት ነው ብለን ስለምናስብ ችግር ላይኖረው ይችላል። ንቀታችሁ ኢትዮጵያ ውስጥ ያላለ ነገር ንቀታችሁ ኢትዮጵያ ላይ ያላለ ነገር የውጭ ዜጎች ሲያገቡ መልሳችሁ ራሱ ሙጥሙጥነታችሁ ከባድ ነው። የትኛውን እንክብካቤ ሰጣችሁ ነው ሲጀመር? ከሀ እስከ ፐ ከስልክ ጀምሮ እስከ እንትናችሁ እንኳን ስርዓተ ቢስ እኮ ናችሁ። ስርዓተ ቢስ ስነ ስርዓት እኮ አውርታችሁ እኮ ስነ ስርዓት የምትመልሱት ነገር እኮ ስነ ስርዓት የለውም እኮ። ሴት ልጅ ክብር ናት። ሴት ልጅ ሁሉ ነገር ነች። ሴት ልጅ ቤት ነች፣ ጎጆ ነች፣ መግቢያ ነች፣ መጠጊያ ነች ይባላል። ስታወሩትና ስትናገሩት እኮ የትኔት በፈጣሪ ስም የእውነት እኔ በጣም ያሳዝነችኝ ልጅቷ። በጣም ረጋ ያለች ሴት ነች። ይሁሉ ታግሳለች። እውነት ታግሳለች። በቃ ሲበቃት ሴት ልጅ ሲበቃት በቃት ነው። ገባህ? ሴት ልጅ ሲበቃት በቃት ነው። አትታገስም። ያኔ አንተ ዌክ አፕ ስታደርግ እሷ የዛ ሰዓት ላይ ዞር ብላ አታይክም። አንተ ጣልከውን ደግሞ ሲያነሱብህ እሪ ብለህ የሆነ ነገር ሆነ ትመጣለህ። ጭንቅላታም ሁላ ማለት ነው። በጣም ያሳዝናል። እውነት በጣም ደክሟታል። በጣም ሰው ለምንድን ነው የምትለመነው? ሁሉ ነገር ፈልገህ አድርገህ አምናህ ላደረገችው ማመን እኮ ማለት እኮ አንድ ከባድ ነገር እኮ እምነት እስከሰጠች ድረስ ትልቅ ቃል ኪዳን እኮ ነው እምነት ማለት ነው።
አንተ እኮ የእምነት እንትን ነክ እኮ ዲ ካዲ እውነት አሁን አይነን አፍጥጣለት ማአት ትችላለህ። ምንድነው ምን እንደሚሻላችሁ አላውቅም። ምን እንደምትፈልጉ አላውቅም። ስንት ሴቶች ጋር ሄዳችሁ ነው ስንት ሴት ናይታችሁ መታችሁ ነው እዚህ ምዛ የምትጫወቱ ሴት ላይ ከምር እኔ እኮ አንዳንዴ ይገርመኛል። ምንድን የሚፈልጉት ምንድነው እንደዚህ በቃ ብንንከባከባችሁ አትጨበጡ፣ እንደዚህ ብናረጋችሁ አትጨበጡ። ለምን ገደል አገቡ? እውነት አንዳንዴ ገደል ግቡ። እናንተን ማሰብ ደግሞ ለምትሰሩት እያንዳንዱ ነገር ከባድ ነው። ለእናንተ ማሰብ አያስፈልግም። የእውነት የምላችሁ ለእናንተ ማሰብ በጣም ከባድ ነው። ይሄኔ አንተስ ወንድም የለሽም እንደዚህ ልትሆን ይችላልላችሁ። ወንድሜ እንደናንተ የሚያደርግ ከሆነ እኔም አልፈልገውም። እንደናንተ ክፉ ሆኖ እንደናንተ የሚያደርግ ከሆነ እኔ አልፈልገውም። እግዚአብሔር ይመስገን እንጂ በዛ መንገድ ውስጥ አይደሉም እንጂ ወንድሞቼ እንደናንተ አሁን እንደምታደርጉስ ቢሆን እኔ አላናገረውም። ወንድሜ ለምን ይበድላል? ሲጀምር ምን አድርጋው? ሲልጅ ምንም አታደርግ ማለት አልችልም። በርግጥ ግን ይሄንን የዋህ ሆና ይሄን ነገር እንደዚህ ሆናለት ከመጣች ለሱ የሙሉ ነገር ሆነችለት በኋላ እሱ እዚህ ጋር ለሚበድለው ነገር ለሚያደርገው ነገር አልቀበልም። ገባችሁ? ስለዚህ መቼም እኔ እንጃ አይነን እንዴት አጥበህ በጨው መተክ እንደምታወራ ራሱ ባየሁክ እንዴ በቃ ይሄ የመጨረሻ ደክሟት ስልችት ብሏት በቃ የመጨረሻ ውሳኔ ላይ ስለደረሰች ነው የመጣችው ሚዲያ ላይ። ምን ታድርግ? ስራ አትስሪ በቃ የሆነ ቦታ ላይ ወጣ ካልን እንዴ ለምን ይሆናል? የሆነ ነገር ከተደረገ እንዴ ማጥሩ አይደለም። ኧረ እባክህ እኔ አልወግዳው ክፉ ነገር አድርግበት እሱ በሱ ላይ አልደረብ እንጂ ሌላ ነገር እንትን እንዲለኝ አልፈልግም። በቃ ታምኜ እኖራለሁ። ታምኖ መኖር አለበት። ይሄን ነው ማምነው።